የኦሮሚያ ህብረት ስራ ባንክ ከ3 ዓመታት በፊት ያስጀመረው ምቹ የተሰኘው ከዋስትና ነጻ የሆነ የዲጂታል የብድር አገልግሎት በአሁኑ ወቅት በርካታ ተጠቃሚዎችን አፍርቷል። ይህ አገልግሎት በተለይ ለአነስተኛና መካከለኛ ቢዝነሶች እንዲሁም ለአርሶ አደሮች የፋይናንስ ተደራሽነትን በማሳደግ ላይ ይገኛል። የኦሮሚያ ህብረት ስራ ባንክ ፕሬዝዳንት ደርቤ አሰፋው እንደተናገሩት ባንኩ ለስራ ፈጣሪዎች የገንዘብ ድጋፍ ለማድረግ ቁርጠኛ ነው። ሀሳብና የመስራት ፍላጎት ላላቸው ስራ ፈጣሪዎች የባንኩ በር ሁሌም ክፍት መሆኑን ፕሬዝዳንቱ ተናግረዋል። ሐሳብን ብቻ መነሻ በማድረግ የባንክ አገልግሎት ማግኘት አለባቸው። ወደ ስራ መምጣት የሚችሉትን በተለየ መልክ እናስተናግዳለን። በትራዲሽናል መንገድ የምንሰራባቸው በፕላትፎርም ደረጃ እነዛ ሰዎች ለማስተናገድ እየሰራን ነው ያለነው ማለት ነው። ምቹም በራሱ ባይዘው ምንም ብዙ ነገር ሳይኖራቸው ሐሳብ ኖራቸው ትንሽ ትራንዛክሽን ብቻ ያላቸው ሰዎች ሐሳባቸውን መነሻ በማድረግ ነው በምቹም ደረጃ ትልቁ ብድር እንዲሰጥ የተደረገው ማለት ነው። ሐሳብ ያላቸው ሰዎች ከየትኛው ንብረት ካላቸው በላይ ተፈላጊ ስለሚሆኑ በዚህ ላይ በቁርጠኝነት በስፋት የምንሰራ ይሆናል ማለት ነው። ምቹ በአርቲፊሻል ኢንተለጀንስ የሚንቀሳቀሱ የዲጂታል የብድር አገልግሎት ነው። ይህም አገልግሎት በርካቶች ተጠቅመውት ስራቸውን በማስፋፋት ላይ ለሌሎችም የስራ ዕድል በመፍጠር ችለዋል። 2.8 ሚሊዮን በላይ የብድር ሂሳብ አለ። በገንዘብ ደረጃ ደግሞ 50 ቢሊዮን ደርሰናል ማለት ነው። እንደዚሁም ደግሞ ከጠቅላላው ተበዳሪዎች 80% የሚሆኑት በጣም ወጣቶች ናቸው። 1,280,000 በላይ የሚሆን አሁን ስራው እያደገ እንዲሄድ እድል የፈጠረበት ነው። ከ470,000 በላይ ደግሞ ሰዎች ራሳቸውን እንደ አዲስ የቀጠሩበት ሰልፍ ኤምፕሎይመንት የምንለው በአጠቃላይ ደግሞ በቀን ሰራተኝነትና በቋሚ ሰራተኝነት ከ920,000 በላይ የሚደርስ ሰው ስራ ዕድል ተፈጥሯል። በጥቅሉ ስናየው ከ2,600,000 በላይ የስራ ዕድል በዚህ ምቹ የብድር አገልግሎት ተፈጥሯል ማለት ነው።